ሰላም ለእናንተ የሆነ ፕሮግራማችን ተከታታዮች ይህ የመዳን ቀን የተሰኘው ሳምንታዊ የቴሌቪዥን ፕሮግራማችን ነው። እንደምን ከርማችኋል? ጌታ እግዚአብሔር የተመሰገነ ይሁን። ዛሬም አንድ የምስክርነት ፕሮግራም ይዘንላችሁ ቀርበናል። ወንድማችን ፓስተር ለማሰፋ በመካከላችን ይገኛል። ፓስተር እንኳን በሰላም ወደ ስፍራ መጣ። እንኳን ደህና መጣችሁ፣ እንኳን ደህና ቆያችሁ። አሜን። እግዚአብሔር የተመሰገነ ይሁን። እንግዲህ እስከመጨረሻው ድረስ ይህንን ምስክርነት እንድትከታተሉ በእግዚአብሔር ፍቅር ጋብዛችኋለሁ። ጌታ ይባርካችሁ። ፓስተር በጣም ደስ ብሎናል ዛሬ በዚህ ስፍራ ስላገኘን። እኔም ደስ ብሎኛል። አሜን። እስኪ በጸሎት ባጭሩ ብትከፍትልን ይህን ፕሮግራም። እሺ። ቅዱስ እግዚአብሔር እናመሰግንሃለን። በዚህ ሁኔታ እኛ ባላቀድነው በአንተ እቅድ በሆነ ሁኔታ እንድንገናኝ ስለረዳ እናመሰግንሃለን። የምንናገረው ነገር የምናደርገው ነገር የህይወት ምስክርነት በሙሉ ለአንተ ክብርን የሚያመጣ ሌሎች ደግሞ መታነጽን፣ መገንባትን፣ ትምህርትን የሚሰጥ እንዲሆን በኢየሱስ ስም እንድትቀባውን ጸልያለን። እውነትን ተናገርን፣ በእውነት ውስጥ ደግሞ ያንተ መንፈስ የሰዎችን ልብ እንዲነካ እንጸልያለን። ላለፉበት ለነሱ ምስጋና ማቅረቢያ እንዲሆንላቸው አሁንም እያለፉበት ላሉት አሁንም ደግሞ በህይወት ዩኒቨርሲቲ ውስጥ ለማለፍ እግዚአብሔር በሚያሳልፋቸው ውስጥ ለማለፍ እግዚአብሔር ለሚያዘጋጃቸው ደግሞ ጨክነው ሁሉ ጊዜ በእግዚአብሔር ሐሳብ ውስጥ እንዲሄዱ የሚያደርግ ጌታ ሆይ መልካም ቃል እንዲሆንላቸው ጸልያለሁ። ወገኖቼን ደግሞ በእንደዚህ አይነት ሁኔታ ውስጥ ይህንን የኪንግደምን ስራ እንዲሰሩ ያተጋቸው አቅራቦትን የሰጣቸው በሁሉ ነገር ያስታጠቃቸው አንተ ነህና አመሰግንሃለሁ። አሁንም አንተ ከመምጣት በፊት ለሚደረገው ነገር ኮንትሪቢዩት እንዲያደርጉ አቅማቸው፣ ኃይላቸው፣ ሁሉ ነገራቸው እየበረታ ሰማያዊ ድጋፍ ሳይለያቸው እንዲቀጥል ጸልያለሁ። መልካምነት በእኛ ላይ ይብዛ። ለሚሰሙት መታነጽ፣ ትምህርት፣ ግንባታ፣ ፍቅር፣ የተለያየ መልካም ህይወትን የሚሰራ አላቸው እንዲሆን ጸልያለሁ። በጌታ በኢየሱስ ስም አሜን። አሜን። እግዚአብሔር ይመስገን። እስኪ አሁን ስለራስህ መጀመሪያ ባጭሩ ብታስተዋውቀን። ማን የት ቸርች ነው የምታገለግለው? ስሜ ለማሰፋ ይባላል። ፓስተር ነኝ፣ መጋቢ ነኝ። በዊነርስ ቻፕል ኢንተርናሽናል ቸርች ሳገለግል ቆይቼ አሁን በእግዚአብሔር በሰጠኝ ራእይ ከዛ ተባርኬ ከለቀቁ በኋላ በዛ ራእይ የክብር ድምጽ ክርስቲያን ማዕከል በሚል እግዚአብሔር በዛ በሰጠኝ በዛ ስም አገልግሎት እየጀመርን ያለ ነው። አዲስ አበባ ልንጀምር ከነበረው ወደ ሆሳና ሄደን ከዛ እንደዚህ እንድንጀምር እግዚአብሔር ራሱ ምሪት ስለሰጠን 6 ወር ሆኖናል። ወደዛ ከሄድን ትንንሽ ጅማሬዎች አሉ። ሙሉ በሙሉ የመጀመር ነገር ስለመግባት እየተዘጋጀን ነው። እግዚአብሔር በረዳን መጠን በዚህ ሁኔታ ነው ያለው። እግዚአብሔር የተመሰገነ ፓስተር፣ እስኪ እንግዲህ ዛሬ ስናይ ያው ጎልማሳ ነህ፣ እግዚአብሔር የተመሰገነ እና እስኪ በብዙ ነገር ውስጥ ሳታልፍ አልቀረህም በህይወት ዘመን እና ለዛ ደግሞ መነሻው ገና ከልጅነት ጀምሮ የምናልፈው የህይወት ታሪክ አንድ መንገድ ነው እና እንደው የልጅነት የህይወት ዘመን ምን ይመስል ነበር ጌታን ሳትቀበል በፊት? መልካም። እንግዲህ የልጅነት የህይወት ዘመኔ ከጣዖት አምላኪ ከሆነ ቤተሰብ ከሁለቱም ወገን ከአባትም ከእናትም ወገን ጥልቅ የሆነ ጣዖት አምልኮ ከሚያመልኩበት ቤተሰብ ነው የወጣሁት። የመጀመሪያው ወደ ጌታ የማምጣትና በጌታ ለዚህ የመብቃት ምክንያቴ የሴት አያቴ የእናቴ እናት ከዛ በአመት 2 ጊዜ ከሚመለክበት ከዛር ጣዖት አገር ተሰብስበው ከሚያመልክበት ልጆች በትንቢት ተወልደው ከሩቅ አገር እንደዚህ አይነት ሻኛ ያለው መንታ ወልዳለሁ፣ እንደዚህ አይነት መንታ ሻኛ ያለው ይምጣ እየተባለ በዚህ አይነት እጅግ ሴሌብሬት በሚደረግበት በዛ መካከል ላይ በፊንላንድ ሚሽኖች እንግዲህ መጀመሪያ የተወለድኩበትን ቦታ ሳልናገር ነው። በደቡብ አካባቢ የደቡብ ሆሳና ሀዲያ ዞን ሆሳና አጠገብ ወጣ ብላ በምትገኝ አንብቾ ጎዴ በሚባል ቀበሌ ነው የተወለድኩት እና እዛ ቦታ ላይ ከዛ የእናቴ እናት ቤትም ከዛ ማዶ ነው። የአባቴ ቤተሰቦች ካሉበት ማዶ ነው። እዛ ጋር ሴት አያቴ በእነኛ ፊንላንድ ሚሽኖች በሌሳ በሚባል ቦታ ባሉት ፊንላንድ ሚሽኖች ጌታን ስትቀበል ኢሚዲየትሊ እግዚአብሔር በፈውስና በእምነት ስጦታ በቃ ሞላት። ሺ ሶ ሪሞት ምንም ነገር የላት
በጣም ራይፕ ገጠሬ ምንም ነገር የላት፣ ግን እዛ ውስጥ ያ ነገር ተሞላ። ይህንን እሷ ውስጥ እየሆነ ያለውን ነገር ሲያይ አያቴም ዛሩ የሚሰራበት በአያቴ ወንድ አያቴ ነው፣ በእናቴ አባት ነው። እሱ ተለወጠ። ከተለወጠ በኋላ ስደት አስነሱ። ምክንያቱም ማንም ምን ክርስቲያን የለም እዛ ቦታ። እነኛ በሕክምና ነው ወደዛ ሄዱት። በዛ እግረ መንገዳቸውን ነው እግዚአብሔር የሰጣቸውን ሰዎች የሚያሳድጉትና ወዲያው ወንድ አያቴን አምላካችንን ብዙ ምድር ላይ ስንሰመን የኖረውን ከሲወርድ ሲዋርድ የመጣውን ነገር አጥፍታለች ብለው እሷ ላይ ስደት አነሱ። ግን እግዚአብሔር ደግሞ ይከልላት ነበር። እሱን መለሱት። ወዲያው አንቆ ገደለው። እሱ ሲመለስ ወዲያው አንቆ ገደለው። ከዛ እሷ ጸናች። ብዙ ከብት ነበረ። ያንን ልክ እንደ ኢዮብ ዘመን ነው። ግማሹን በገደል ውስጥ የከተተ ግማሹን ደግሞ ሌባ ታይቶ የማይታወቅ ሌባ ይዞት እንዲሄድ እያደረገ ዜሮ አንድ ላም እስኪቀራት ድረስ ያችን ላም እያረባች በዛች ላም ኑሯን እያኖረች ዴይ ቱ ዴይ ፕሮግራም ነበረ። የሂሊንግ ፕሮግራም ነበር። ከሩቅ አገር ሁሉ መጥተው ሰዎች አድረው ተፈውሰው ሆስፒታል አይፈልጉም። በቃ በዛ አይነት እዛ አካባቢ ለዛሬ የተሰሩ ቸርቾች የዛ የአያቴ ስራ ነው። ማንም ማዕከል ላይ እኔ አሁን ልጽፍ ፈልጋለሁ። እንደና አባጎሌ እንደነዛ ሰዎች ትልቅ ኢምፓክት የሰራች ሴት ናትና በዛ ሁኔታ አጋንንቱ ተቆጥቶ 11 የተወለዱትን ሰዎች በተነ። ሴቶች ብቻ ግማሹ እየገደለ ሌላ ሀገር ይሄዳል። በቃ በታት ነው ቁጣ ተነሱበት። እሷን ግን ሊነካት አልቻለም። ፋይናሊ እናቴ ላይ ያዛር አረፈ። ሴቶቹ ብቻ ቀርተው ነበር እዛ አካባቢ። እናቴ በጌታ አለች። ሁሉም ፓጋን ናቸው። ሴት አያታችን ባልመጣችው እሷ ስታገባም እንደዛ ነበረችም። ሁለቱ አባታችን አያታችን ሲሞት ሴት አያታችን ብቻ ጸንታ ቀረች። ሌሎቹ እየፈሩ ልጆቹ በዛው ቆይተው ሴት አያቶት ነው የፈውስ ስጦታ የነበረችው። ሴት አያቴ እናቴ ከዛ በኋላ ልጅ ነበረች፣ አገባች። ስታገባ እሷ ላይ መጣ መንፈሱ አረፈ። ትልቅ የዝግባ ዛፍ ላይ ምንም ያለምንም ጭንቀት ትወጣ ነበር። ከዛ እስክትወርድ ምንም ሌላ መንገድ የለም። ጠንቋይ የሚነግራቸው ጥቁር አህያ መጥቶ ሲጮህ ነው የምትወርደው ይባላል። ተፈልጎ ከየት ሀገር ጥቁር አህያ መጥቶ ያ ጥቁር አህያ ሲያናፋ ነው የምትወርደው። ደሴም የሰይጣን የክፋት በዛ ሁኔታ ውስጥ ቆየች። እኔና እኔ ታላቅ የመጀመሪያውን ወልዳ ነበረ። ከዛ ያ አጋንንት ሌሊት ላይ ያስነሳትና ውሃ ሙላ ታቋርጣ ትሄዳለች። በዛ ሁኔታ ውስጥ አልፋ ስትሄድ ጎረምሶች ፋዘር ጠበቃም ነበር፣ ትንሽ ከሚታወቁት ቤተሰብ ነው እና ከዚህ የተነሳ ብዙ አጃቢዎች አሉት። ሄደው የሮጡት ምን ተከታትለው እሷ ስትሻገር እነሱ መዋኘት አቅቷቸው ይመለሳሉ። ከዛ ጠዋት አድራ ተመልሳ ትመጣለች። ከእንደዚህ አይነት ስርዓት እግዚአብሔር እንደገና እዛ ቦታ ላይ አጋንንት ነቅሎ አወጣላት፣ ተፈወሰች። ከዛ ጊዜ ጀምሮ ስትሮንግ የሆነ ስቲል አሁን በህይወት አለች እናቴ። እንደውም በጣም ብርቱ ናት፣ 70 ምናምን ናት፣ ግን አትመስልም። እና ጠንካራ የሆነ እምነት እና ፌዝ ያላት ሴት ሆነች። በሂሊንግ ላይ እሷንም እግዚአብሔር ቀባት። እነኚህ ነገሮች እናቴ ስደት ሁሉ እንዲደርስባት ከትዳሯ ሁሉ ተለይታ ሌላ ጋር ከሄደችበት አባቴ ሌላ ኦርቶዶክስ እንትን ላይ ነው ሌላ ትዳር ውስጥ ከገባ በኋላ በጣም ስለሚወዳት እንደገና መልሶ ካመጣት በኋላ ያው 9 ልጆች ተወለዱ። እኛ ሁለታችን ከተወለድን በኋላ ነበር የተለያዩት። ተመልሳ መጣች። 9 ልጆች ተወለዱ። አብረው ኖሩ። ከዛ ወደ ወንጂ ነበር የወሰዳት ይዛ። በዛ ሁኔታ ውስጥ ከእናቴ ጋር ቃለ ቸርች እየሄድኩኝ ቃል በውስጤ ከልጅነቴ ጀምሮ ገባ ማለት ነው። እንደዛ ሆኜ ግን ወደ 15 14 ዓመት እድሜ ሲሆነኝ ግን ቦርን አጌን የመሆን ነገር የግል ስለሆነ ወደዛ አልመጣሁም። ውስጤ ቃሉ አለ ወዳለው ያለ ነገር ፋይናሊ ግን ወደ አብዮት ታዳጊዎች እንትን ላይ መለመለኝ። ዝማሬ ወድ ነበር ምን ግን ወደዛ ዳይቨርት አደረጉኝ። ዘፈን ደራሲ፣ ዘፈን አቀንቃኝ፣ በቃ አሰልጣኝ ሆንኩኝ ገና በዛ እድሜ ላይ ትምህርት እየተማርኩ እያለ። ሴጣን እንግዲህ ቶሎ ብሎ እንትኑን መውላት ይችልበታል። ልክ የወርቁን መጠጫዎች ናቡከደነጾር ብልጣሶር አምጥቶ እንደሞላች ወይን ጠጅ እንደጠጡበት እንደዛ ማድረግ ነው የሚፈልገው። በእኔ ላይ ያለውን ዓላማ ያውቃልና ቶሎ ብዙ የወይን ጠጆችን ሊሞላ አቅዶ ስለነበረ ከዛም ከታዳጊ እንትንም አልፌ ወደ ወረዳ ድረስ
ወጣቶች ላይ ጸሐፊ አድርገው መርጠውኝ ብቻ የኮሚኒዝሙ ስፒሪት እየተሻማኝ ነበር። ግን ውስጥ ያለው ነገር ይፋጭ ነበር። አሁን ብዬ ወይ ደግሞ ስለው ብዬው አይደለም I was not meaning it but when I do it እና እነዚህ ነገሮች ህይወቴን አሰቃይተው ነበር። ሁለት ዱዋል ኔቸር ነው ውስጥ የነበረው በዛ ሰዓት። ዘፍናለሁ ምናለሁ አድርጋል ግን I'm not convinced of that። በዛ ሁኔታ ውስጥ አልፌ 74 ድረስ 12ኛ ክፍል 74 ላይ ጨርሼ 75 ላይ እንትኑ ሲደርሰኝ ትጥቄን ምንን ሁሉ አስቀምጬ ልክ በሮ እንደሚወጣ ሰው የት እንደምወጣ የተዘጋጀ ስራ ምን ያለበት እኮ አለ። አዲስ አበባ መጣሁ። አንድ አጎቴ ጋር አረፍኩኝ። በዛ ሁኔታ ስራ የለ ምን የለ ፋይናንስ አስቸጋሪ በጣም አስቸጋሪ ሁኔታ ውስጥ ገባሁኝ። እዛ ከመሄድ ብዬ ማለት እዛ ከቆየ በኋላ እንደገና ህይወቴ ሪቫይቭ ማድረግ ጀመረ። ገጃ ቃለ ህይወት እዛ ነው ኦፕን ስለነበረ እዛ ጋር ህይወቴ እንደገና ንስሐ ገባው። ነገሬ በጣም በቃ ሆሊ ስፒሪት ያነቃቃኝ ነበር። በተለይ አባባ ኬዳማው ስብከት በጣም ነበር የሚሰራኝ የነበረው። ከዛ ለዛ አይነት አስተዋጽኦ ያደረጉልኝ በጣም ሳላመሰግናቸው የማላልፈው አቶ አለማጀካው ይባላል። አሁንም አሉ ዘመድም ናቸው በቤት ደረጃ ግን በወንድምነት ደረጃ ብዙ ስራ በህይወቴ ላይ ሰርተዋል። ታላቅ ስራ ሰርተዋል። በዛ ሁኔታ ውስጥ ሪቫይቭ አረገ ህይወቴ። በዚህ ስራ የለም፣ በዚህ ማቴሪያልም ፋይናንሻል ችግር አለ፣ በዚህ ደግሞ ህይወቴን እግዚአብሔር የሰራውን ፓራዶክስ በቃ በእንደዚያ ሁኔታ ውስጥ እንግዲህ ይሄንን ህይወቴን ትቼ ሌላ ውስጥ እንድገባ ጨምርኩ ነው። እንደዛ ሆኖ እያለ እንደገና የብሔራዊ ውትድርና አዲስ አበባ ላይ ኮታ ከቀበሌ ሰዎች እንዳይነኩ ጸጉረ ልውጥ የሆነ ሰው ካለ ወደ አሁን እንትን ኮታ የሚወሉት በዛ አይነት ደግሞ ፐርሺው ማድረግ ጀመሩ። አሳደዱኝ። ከዛ እንደገና ጥቼ ወንጂ ገባሁ። አገዳ ውስጥ አገዳ እየበላሁ ምን እያልኩ እርግጥ ዘመድ አካባቢው ነበሩ ግን አብዛኛው ጫካ መዋል ስለነበረብን እዛም አስቸጋሪ ስለሆነ አንድ አመት ቆየው። እዛ ቆይቼ እያጠናው ማርኬን አሻሻልኩኝ። በዛ መካከል አንድ አፍታ ብቅ ብዬ ወደ አዲስ አበባ ሲመጣ ስኮላርሺፕ ወጥቶ አየሁ። ሚሊተሪ ስኮላርሺፕ ነው። አረ ሚሊተሪ ቀርቶ የፈለገው ተመዘገብኩ። ውጤቴ ጥሩ ስለነበረ ተቀበሉኝ። ወዲያው እዛ እንትን ስል ጀርመን ሀገር ነው። በጣም 12 ሰው ብቻ ነው የሚሄደው። ጠባብ ነው። የጀርመን ደግሞ ውድ ነበር የዛን ነገር። እዛ ለማስመለጫ የጀነራል ልጆች ትላልቅ ሰዎች ናቸው ወደዛ ጀርመን ምናምን የሚሄዱት። ከሆነም ሌሎች እንደ ቡልጋሪያ ሌሎች ሀገሮች ነው እንጂ ጀርመን አታስቢም። እኔ ገበሬ ነኝ፣ ማንም አውቀው የለም። መጨረሻ ድሮፕ ሁሉ አድርገው ነበር። ከዛ ብዬ በቃ አባቴ በሬ ሽጦ ነው የላከኝ። ስለዚህ አሁን በሬውን ሽጬ እዚህ ከቀረውኝ ብዬ ኤዲሲው ጋር የጀነራል እምቢበል የሚባለው የእሳቸው ኤዲሲ እዛ ድረስ ብዬ በቃ ከዛ እንደገና ምን ጌታ ራሱ አላማ ስለነበረው መልሰው ላኩኝ። ጀርመን ሀገር ቆየው። ከዛ በጀርመን ሀገር ህይወት ላይ እንደገና አዲስ ምዕራፍ መሄድ ጀመርኩኝ ማለት ነው። ህይወቴ በጣም ተገምቷል። የጌታ ፍቅር ተቀጣጥሎ ባለበት አገር እንደገና 100% ሶሻሊስት ኦፊሰር የሚያደርጉበት ጋር ነው የገባሁት። እሳት ውስጥ ነው የገባሁት። ሌላ አዲስ የክርስትና ቻሌንጅ ምዕራፍ ነው የገባሁት። ሲሄድ አድራሻዎችን ይዤ ነበር። አቶ አሰፋ ጃቴ የእንትን ዝምድና ማለን አድራሻ ሰጥተው ነበር። ሌሎች ከገጠር አካባቢ እዛ ጀርመን አካባቢ ላይ በድብቅም ቢሆን የሚያመልኩትን አድራሻዎች ሰጥተውኝ ነበር። እዛ ጀርመን ሀገር እንደገባው ወዲያው የአምልኮውን ቀጠልኩኝ። በማጠያየቅ በምን ትንሽ ጊዜ ከቆየው በኋላ አይፈቀድም 100% ኮሚኒስት ኦፊሰር ነው። ኦፊሰር ኮርስ ነው የሄድኩት። ስፔሻል የሊደርሺፕ ኮርስ ነው። የአዛዥነት ኮርስ ነው። ቴክኒካሊ በሁሉም ሁሉ አቀፍ የሆነ ነገር ነው የሚያደርጉት። አካዳሚካሊ ሳይሆን አይዲዮሎጂካሊ የተቀየረ ሰው ነው እዛ ጋር መኖር የሚችለው። እና ቻሌንጁ ገጠመኝ። በእኔ ላይ እኔ ሳላቅ ሁለት መኮንኖች፣ አንድ ሻለቃና ሻለቃ ቬርሙት ይባላል አንዱ እና ኦቨርፌሪሽ የሚባል ደግሞ ሌላ 50 አለቃ ነበረ ማዮር ቬርሙት። ሁለት ሰዎች ተመድበው በድብቅ ነገሬን ያጠናሉ። ምክንያቱም ዌስቶች ወደ ኢስት ይገባሉ ለሃርድ ከረንሲ ተብሎ እና ለተለያዩ እቃዎች እነሱ ሃርድ ከረንሲ ማግኛ ሌላ መንገድ ስለሌላቸው እነኛ ሲመጡ በምንዛሪ ዶላርና ዶች ማርክ ለማግኘት ሲሉ ነው ይሄን የከፈቱት። ወደዛ ግን ወፍ ዝራትልም ከኢስቱ ወደ ዌስቱ ማንም አይሄድም። የበርሊን እንትኑ ግንቦ ራሱ
ኮምፕሊትሊ ክሎዝድ ነው፣ ያው ታውቁታላችሁ። ስለዚህ በዛ ሁኔታ ውስጥ የመጡት ዌስቶቹ ደግሞ ቸርች አካባቢ ነው የሚገኙት። ቸርች አካባቢ ላይ ስለሚገኙ ማንም ሰው ይሄን ምስጢራዊ በሆነ ቦታው እንግዲህ ፕሮግራም ይባል ባልካንሲ ኦስሴ ባደን ይላሉ። በስዊድንና በጀርመን መካከል ላይ ባህር አለ። በዛ መካከል ላይ እዛ ዳር ላይ ነው። ሮስቶክ ክፍለ ሀገር ነው። ኢንዝል ሩገን ይባል ቤትሲክ ወይም አውራጃ ነው። ቢንዝ የሚባል የአሸዋ ዳር ስትራንድ ምናምን ያለበት የቱሪስት አካባቢ ነው። እዛች መካከል ላይ ያለች ስትራቴጂያዊ ቦታ ነች። ምክንያቱም በጀርመኖች በሁለቱ ጀርመኖች ውህደት ጊዜ ማለት ሁለቱ ጀርመኖች ሲለያዩ ፖስት ዳመን አብኮመን የሚሉት ስምምነት አለ፣ ማንም ሚሊተሪ እንዳሰለጥን። ስለዚህ በዛ ሚሊተሪ እንዳሰለጥን በገቡት ስምምነት ላይ እነኚህ በድብቅ የሚያሰለጥኑበት የሚሊተሪ ሴንተር ነው። ሶሻሊስት ሀገሮችን ከአፍሪካ ከላቲን አሜሪካና ከኤዥያ ወደ 17 ሀገሮች በድብቅ የሚሰለጥኑበት ሴንተር ነው። እዛ ቦታ ላይ ምንም ነገር ምስጢር እንዲወጣ አይፈለግም፣ እንኳን ከቸርች ጋር ግንኙነት ለማድረግ ኮምፕሊት ሃርድ ነው። ስለዚህ ነው የኔን ሰንሰለት ለማግኘት ነው። እዛ ሲሄድ በቅንነት ይጠይቁኛል። ዌስቶቹ መጥተው አምልከውን ብሎ ነው የሚሄዱት። ሌሎቹን አጽናንተው ወንድሞቻችን አጽናንተው የሚመለሱት ቸርች አካባቢ ላይ ነው። የኔ እንደዛ መቀጠል ለነሱ አንድ ተልእኮዋል። ይሄ ሰውዬ በሆነ ፐርፐዝ ነው የመጣው ወደሚለው ደረጃ ኮንክሉድ እንዲያደርጉና ልክ አገር ኢሹ እስኪያደርግ ድረስ ላይን ይዘው ነው የሚከታተሉኝ። እኔ አላቅም፣ ግን እዚህ ጋር ግን የምማረው ትምህርት ደግሞ የእግዚአብሔር እጅ ለኔ በቃ ፈርስት እንትን ላይ ነው የሚያስቀምጠኝ። የመጀመሪያ የላንጉዌጅ አመትም ላይ ቶፕ ነው ይመጣልኝ። ለምን አማርኛ የማወራበት ጊዜ ዴይሊ ከትምህርት በኋላ ወደዛ ነው የሚሄደው። ሌሎቹ ያው ኢንጆይሜንት አለ፣ ላይፉ ራሱ ተቀይሯል። ፍሪ ላይፍ ነው የሚኖሩት። ከሴት ጋር የሚሄዱበት ወጣቶች ናቸው። ከሴት ጋር የሚሄዱበት አለ፣ ከብዙ ነገር ቤሳፕ የሆነ መጠጥ አለ፣ ኤቭሪቲንግ አለ። ይሄንን ከዛ ወደዛ ነው የሚሮጡት። እኔ ግን ወደ ቸርች ነው የሚሄደው ዴይሊ። እኔን ያን ፕሮቴክት አድርገኝ። ከእነሱ ጋር ኢንተራክት የማደርገው ላንጉዌጅ እንትን ደግሞ ለእኔ ሞር አካዳሚክስ ላይም የሚመክሩኝ ምክር የሚጸልዩኝ ጸሎት በጣም ቆንጆ ሆነ። በዛ ሁኔታ ውስጥ ቆይቼ እስከ በመሀከል ላይ ወደ 2 አመት እስኪሆነው ድረስ ስትሬትሊ ነበረ የሚሄደው። ትምህርቴም ላይ በእግዚአብሔር በተለያየ መንገድ ቡሌቲኑን ሳነሳ ክላስ ላይ የተነጋገርነው ሳይሆን እኔ ኢኮኖሚክ በሆነ ነገር ላይ ዴቨሎፕመንት በሆነ ነገር ላይ እንዲሰራ ነው እንትን የሚለው። ክላስ ጋር ስንነጋገር ግን ትልቁ በጣም ስትሮንግ የሆነ ትኩረት ሊሰጡኝ የቻለው ጌታ ራሱ አነቃቃኝ። ኦፊሻል እንጂ አልደበቅም፣ ራሳቸው የደበቁ አሉ። ቴፔን እንትን ብዬ መዝሙሮቼን ይዤ መጥቻለሁ። በጣም አጩኬ ነው እንትን የምለው፣ ኮንፍሮንት አደረጋቸው እነሱንም የኛዎቹንም። በዚህ ሁኔታ ውስጥ ኦፊሻሊ የሚሄድበትን የትኛውም አገር ላይ በግልጽ የማመልክበትን በድፍረት የሚሄድበትን ነገር እግዚአብሔር በውስጤ ኢምቢውልት አድርጓል። ያ ነገር እግዚአብሔር የሰጠኝ ነገር ነው። የትም አገር ላይ አላመቻመል ክርስቶስ ከሆነ ለሚዳይ ወደሚለው ነገር ላይ እንዲህ የማጥፈው ነገር የለም። ስለዚህ ቦልድነሱ ራንሽስ ኢዝ አስ ቦልድ አስ ላየን ነው የሚለው። ልክ እንደዛ የሆነብኝ ይመስለኛልና ክላስ ላይ ዲቤቶች ይጀምራሉ። ቪሲንስሻፍትሊሽ ኮሚኒስሙስና ዲያሌክቲሽ ማቴሪያሊስሙስ የሚባሉ ክህደትና አይዲያሊዝም ብለው ክርስትናን የሚያጥላሉ ሁለቱ ስትሮንግ የሆነ ነገሮች ናቸው። በዚህ ነው ብሬኖሽ የሚያደርጉሽ፣ በዚህ ነው ነቅለው የጌታን ነገር ከውስጥሽ የሚያወጡት። እዛ ክላስ ላይ በሚደረጉ ዲቤቶች ላይ እኔ እግዚአብሔር ራሱ በቃ አነቃቃኝ። እዛ ምድረ በዳ ከሄድኩ በኋላ ድምጽ ማስማት ጀመርኩ። መንፈሳዊ ነገሬ ኮምፕሊት ተቀየረ። በቀን 3 ጊዜ ጸልያለሁ። ሽንት ቤት ገብቼ ከመሀከል ላይ ክላስ ልንወጣ ለምሳሌ ነው ራሱ መሀከል ላይ ገብቼ ሲጸልይ የኔም ልጆች የኛም ልጆች መጥተው በእንጨት እንደዚህ ክፍት ስለሆነ አየር እንትን እንዲል ከስር ክፍተት አለው። በእንጨት እስኪወጉኝ ድረስ ብዙ እንትኖች እስኪቀልዱብኝ ድረስ ግን የጌታ ነገር ግን በጣም በማላውቀው ሁኔታ ሪቫይቭ አድርገኝ። ሆሊ ስፒሪት በላይ ላይ በቃ ራእይ ነበር። ድምጽ ሁሉ ይሰማ ነበር። የሰማውን ነገር ኔክስት ሲሆን አያለም። ስለዚህ ከጌታ ጋር አታችመንት በጣም ጠበቀ። ከዚህ የተነሳ አንድ ጊዜ በክላስ ውስጥ ትልቅ ነገር ሆነ።
ዲቤቱ ላይ ኤቭሪቲንግ ኬም ፍሮም ዋን ሴልድ አኒማል ሁሉ ነገር ፍጥረት ሁሉ በተለይ ሕያው ፍጥረት ከአንድ ሴል ከሆነ አኒማል ነው የመጡት የሚል ነገር ተነሳ። ዲያሌክቲክ ማቴሪያሊዝም በሚለው እንትን ነው ያ ያለው። በዚህ ነገር ላይ ሁልጊዜም የእግዚአብሔር ሳይድ ይዤ ነው እንትን ብለው እኔ ላይ ሁሉም ይረባረባሉ፣ የኛዎችም ይረባረባሉ። በጌታ ሆኖ ራሳቸው የደበቁት ትንሽ ረገብ ይላሉ። አስተማሪውም ደግሞ ፕሮፌሰር ነው፣ ያው ኮሎኔል ነው፣ በዛ ጉዳይ ላይ ፕሮፌሰር ነው። አንድ ጥያቄ ጌታ ጥበብና አንደበት ሰጠኝ። ልክ ወደረኞቻቸው የማይቋቋሙት አንደበት ሰጣቸው ያለው ሉቃስ 15:21 ላይ ያለው ያ ነገር መጣ። ኦኬ ሁሉም ነገር ከአንድ ሴል አኒማል ከሆነ እኔ ከገበሬ ቤተሰብ ነው የመጣሁት። ቤተሰቦቻችን ጋር የቤት እንስሳት ፈረስ አለ፣ ላም አለች፣ በሬ አለ፣ ውሻ አለ፣ ድመት አለ፣ ሌሎችም አሉ። እነኛ ተመሳሳይ ባህሪ የላቸውም። ግማሹ ካርኒቨረስ ነው፣ ምግብ የሚበላ ነው። ግማሹ ስጋ የሚበላ ነው። ግማሹ ሳር የሚበላ ነው። ባህሪያቸው፣ ሳይዛቸው ምናቸው ኮምፕሊትሊ የተለየ ነው። ወጣ ስንል አራዊቶች አሉ። አንበሳ አለ፣ ነብር አለ፣ ጅብ አለ፣ ቀበሮ አለ፣ ጃርት አለ፣ ኤቭሪቲንግ አለ። እነኚህ ሁሉ የተለያየ ነገር ነው። ባህሪያቸው የተለያየ ነው። አኗኗራቸው የተለያየ ነው። በአንድ ኢንቫይሮንሜንት ላይ ያ ከሆነ ሁሉም ዋን ሴልድ አኒማል ከሆነው ከመጣ ሁሉም ለምን አይደንቲካል አይሆኑም የሚለውን ጥያቄ ጠየቁት። በቃ መመለስ አልቻለም። እግዚአብሔር ራሱ አፉን ዘጋው። ፊቱ ቀላ፣ ሰውየው አፈረ። ሁለተኛውን ጥያቄ ደግሞ እዛው ቀን ጠየቁት። ሌላም ጊዜ እከራከራለሁ፣ ግን እንደዚህ ስትሮንግ ጥያቄ ጠይቄ አላውቅም። ሰው ሁሉ በዝግመተ ለውጥም ኢቮሉሽን ቼንጅ ወደ ሰውነት ዝንጀሮ ወደ ሰውነት ከተቀየረ መቼም አንድ ፋክተሪ እስከሚሰራ ቢልድ እስኪያደርጉት ነው ፕሮዳክሽኑ የማይጀምረው። ፕሮዳክሽኑ ከጀመረ ጊዜ ጀምሮ ኮንቲኒቲ መኖር አለበት። ስለዚህ ያ ኢቮሉሽን ዋንስ ከጀመረ በየጊዜው እነኚህን ክስተቶች መከሰት ነበረባቸው። ዝም ብሎ ባልሆነ ነው ቲዮሪ ካልሆነ ይህንን ጥበብ የሰራውን እግዚአብሔር ይህን ሁሉ ያለውን ነገር እግዚአብሔር ማርጂናላይዝ ለማድረግ ካልፈለጋችሁ በቀር ይሄ እውነት ሊሆን አይችልም። ከእውነት የራቀ ነገር ነው። ስለዚህ በ100 ዓመትም በ200 ዓመትም አንድ ሰው ወዲያው አንድ ዝንጀሮ ወዲያው ተቀይሮ ሰው ሆነ ተብሎ እንትን ሲባል ሰምተን አናውቅም። ስለዚህ ምን ትመልሳለህ? ይጉድንት አንሳ። ያንን ለዋናው አዛዥ ለሜጀር ጀነራሉ ሪፖርት ያደርጋሉ። ሶ ሲሪየስ በሆነ መንገድ ነው የያዙኝ። ከዛ በኋላ ሜጀር ጀነራሉ መጥቶ አስጠራኝ። ክላሱ የእንትኑ አስጠራሽ ማለት ሲሪየስ ነገር ነው። ጀነራል ማዮር ጋይዝለር ይባላል። ከዛ በደንብ ነው የተጠዘዘኝ። wir wollen kein Priest ausbilden, sondern wir wollen ein 100% kommunistisch Officer ausbilden. Sie müssen aufhören. በቃ መተው አለብን እና መቶ ቄስ በጀርመንኛ ነው። ቄስ ልናሰለጥን አይደለም እዚህ ጋር ያመጣን አገር የሚጠቅም ኮሚኒስት የሆነ 100% ኮሚኒስት የሆነ ኦፊሰር ልናሰለጥን ነው እዚህ የመጣ ነው። አቁም ይሄን ነገር። ሜጀር ቀርቶ 10 አለቃው አንድ ማርገ ለሚያጠው ተሽቆጥቁጦ ነው የሂትለር ሲስተም ነው እንትናቸው እንዳለ የሚያደርጉት እና አንድ ገና ካዴት ያልተመረቀ ካዴት መልስ አይመልስም። የቮል ጀነራል ማዮር ብዬ ከወጣሁኝ ተስማማ ማለት ነው። ድጋሜ የዛ ነገር ላይ አልገኝ ግን አላልኩም። ናይን ich glaube an Gott በእግዚአብሔር አምናለሁ። ያ ደግሞ የበለጠ ሌላ እሱ በሚያየው ወይ ነው የሚያናደው እንጂ እኔ በማየው ትክክል ነኝ። ከዛ ውጭ ሊሆን አይችልም። ከተናገርኩኝ እሺ ተዋለሁ ካልኩኝ መተው አለብኝ። ማልተው ከሆነ ግን ልዋሽ አልችልም። ከዛ በኋላ ብዙ ካውንስል አረጉኝ፣ ምን አረጉኝ። አሁንም ሲያዩኝ ላይብረሪ ነው የምውለው። ውጤቴ በጣም ሀይ ነው። ሰክረው ለሚመጡ ለሚረብሽ ወጣቶች ካውንስለር አድርገው እንደገና ፒስ ሜከር የሚያደርጉኝ ይሄን ነው። ጠቃሚ ሰው ነው ብለው ያምናሉ። ግን ስቲል እዛ ላይ ግን እንትን እንደገና ውጤቴ ሲመጣ ደግሞ ይሄን የተከራከረ ሰው መልሶ አረ ውሸቱን ነው የሰውዬ ኮሚኒስት ሳይሆን አይቀርም ውሸቱን ነው ይላሉ። ያንን እንደገና ሌላ መልእክተኞች፣ ሜጀሮች፣ አስተማሪዎች ተረባርበው ለብቻዬ የሚጠይቁኝ ጊዜ አለ። በተለየ መንገድ ውስጥ ሆኜ የሚጠይቁኝ የሚያነጋግሩኝ ጊዜ አለ። አሁን ለውጥ እንደሌለና ምንም ሃርድ እንደሆንኩ ሲያውቁ ደግሞ ግራ ይገባቸዋል። ምን ያህል ጊዜ ነው እንግዲህ የቆየው? አሁን በዚህ ጊዜ ውስጥ 2 ዓመት ጨርሼ 3ኛው ላይ ነው ያው የመጣሁት። ለ3 ዓመት ነው ሄዳችሁ? 4 ዓመት ነው የመመረቂያችን 4 ዓመት ነበር።
በዲግሪ ሚሊተሪ ፕሮግራም ዲግሪ ሚሊተሪ ሳይንስ ዲግሪ ላይ እንግዲህ እግዚአብሔር ምንም ቢሆን ምንም ፕሮቴክት ያደርጋል እኛ በር ካልከፈትን በቀር 2 ዓመት ተኩል ሆኖ 2 ዓመት ሆኖ ባለበት ሳለ ወደ አገር ቤት መመለስ ነበረብን። አገር ቤት መመለስ ስልሽ ለረፍት ገንዘብ ያላቸው ወደ ቤት ይመጣሉ። እኔ ደግሞ ምንም የኛዎቹ ይነግዳሉ፣ ኮንትራባንድ ንግድ ምንም ይነግዳሉ። እኛ ልጆች ከሌሎችም ጋር ይነግዳሉ። በኤምባሲዎችና ዲፕሎማቶች ይገባል፣ በድብቅ ይገባል ይሰራ ነበር። ዌስቶች ይህን በደንብ አድርገው ይሰሩ ነበርና የዚህን ኢኮኖሚ ለመምታት የሚሰሩበት አሰራር ነበረ። በዛ ሁኔታ ውስጥ ሆኜ እኔ አንደኛ ክርስቲያን ቤተሰቦቼ ነው የሚሉት ምንም ነገር እንዳታረግ ኃጢአት ነው፣ የቄሳር ለቄሳር፣ አንተ የሚያስቸግር ነገር ካለ እናመጣላለን። እነኛ ከዌስት የሚመጡት እንዲያመጡ ያደርጉና ጫማዎችን ጓጉቶ ሊሆን ይችላል ወክማን የተለያዩ ነገሮች ይንከባከቡኛል። እኔን በመንፈሳዊ ነገር ስትሮንግ እንዲሆኑ የሚያጠነክሩኝ። እኔ ግን በዛች የትምህርት የሌለበት 1 ወር ክፍተት ላይ ሌሎቹ ወደ ቤት ሲመለሱ ኢቭን የኪስ ሳንቲም እንኳን መጽሐፍ ነው መገዛው እንጂ የተለያዩ የባው ዞልዳት የሚባሉ በክርስቲያኖ ነው የመሳሪያ የሚያዙ ወታደሮች አሉ። እነሱ ጓደኞች አሉኝ። የተለያዩ አገር ጋብዘውኝ እንኳን መሄድ አልቻልኩም። ይህን ሁኔታ አይተው የኔ የራሴ አገር ልጆች ለኔ አስበውልኝ ነው። ኦርቶዶክሶች አሉ፣ ምኖች አሉ። አንዳንዶቹ ያለሁበት ሁኔታ በቃ የጌታ ነገር መሆኑን ስለማይረዱት እኔ የተጎዳው በቃ አድርገው ነው የሚያስቡት። ኮሚሽን ከፍለው ሊያሰሩኝ በጣም ጥዝጥዝ ያደርጉኛል። ቋንቋ ታውቃለህ፣ ብዙ ሰዎችን ኮሚኒኬት ታደርጋለህ፣ ለእነኛ እየሸጥክ ማድረግ ትችላለህ ይላሉ። ለምን የመሸጫ ቦታዎች አሉ ከዌስት ይመጣል ብለው ስለሚገምቱ የዌስቱን እቃ እነኚህ ስለሚፈልጉት ክፍት አድርገውታል። ግን በሌላ መንገድ በኮንትሮባንድ ይመጣ አያውቁም እነሱ። በዚህ ሁኔታ ውስጥ አስገቡኝ። ገባው። በቀን 2-3 የምጸልየውም ቀረ። ብር መጣ። በርሊን ሆነ የኔ ውሎ። የመጀመሪያ ቀን ላይ ታክሲዎችን እየተከራየ እሸጥ ነበረ። ታክሲዎቹ ኮሚኒኬሽን አላቸው። ቴሌቪዥን ታወር አለ በርሊን ላይ ዌስቱ ላይ 350 ሜትር ላይ ራውንድ ሚዞር ቴሌቪዥን ታወር አለ። ያ ዋናው ስራው ዌስት ውስጥ ያለውን እስከ ጓዳቸው ማየት ነው፣ ኢንፎርሜሽን ማቀበል ነው። እሱ ጋር ያለውን ነገር በሙሉ በቃ ያውቃል። የታክሲ እንትኖች ምንም ጭነው ከሄዱ የጠረጠሩ ከሆነ ኮድ አላቸው። በዚህ ስትሬት ላይ እዚህ ቦታ ላይ ድሮፕ አድርጌዋለሁ ፎሎ አፕ አድርጉት ይላሉ። ወዲያው ካሜራቸውን ፎከስ ያደርጋሉ፣ ፎሎ አፕ ያደርጋሉ። ያ እንደሆነ ሳላቅ የተወሰነ ጊዜ ፎቶ ሁሉ አንስተው ነበረ። ከዛ ከሰው ምክር ሰማውና ሺፍት አደረኩኝ፣ ወደ ግል መኪናዎች መከራይ ጀመርኩኝ። ግን ዋንስ እንትናቸው ገብቼ ስለነበረ ይከታተሉኝ ነበረ። ሰንሰለቱን መበጠስ ነው የፈለጉት። ያስነገዱኝን ቼኑን መከታተል ብዙ ኢንፎርሜሽን ከያዙ በኋላ ወሩ ሊያልቅ ስል እኔም ወስኜ ብዙ ብር ሰርኩሌት አድርጌ ነበር። ለልጁም እንትኑ ሳልመልስ አይሽ እንዴት ገንዘብ በትክክል ሃንድል ካላረግሽው አደገኛ ነው። እንትኑ አለኝ እንዳይወሰድበት አውቃለሁ። መልሼ ከነትፉ ሰጠዋለሁ ብዬ አስባለሁ። ግን መሀከል ላይ የሚሆነው ነገር ኢማጂን ማድረግ አልችልም። ወዲያው ከዛ የሱን ኮምፒውተር 45,000 የሸኩትን መልሼ ገዝቼ አንድ ቦታ ላይ ደብቄ ያስቀምጫለሁ እሱ እንዲወስድ የሆነ ታይም ላይ። እኔ ግን ዶላርና እንትን እየቀየርኩ ለመውጣት ዝግጅት አድርጌያለሁ። በፖላንድ በኩል መውጣት ይችላል። ዳይሬክት መውጣት ባይቻል የተማሪ ቪዛ ይዘሽ ፖላንድ ስትሄጂ፣ ፖላንድ ደግሞ እዚህ ዌስቶቹን ተነጋግረን ከዛ ፒክ እንዲያደርጉ እነዛ ኦርጋናይዝ አድርጌያለሁ። በዛ ሁኔታ ለመውጣት እየተዘጋጀው ያለ ሀገር ሰላም ነው ብዬ እያለ ዶላር እየቀየርኩ እያልኩ እያለ ተያዝኩኝ። በቃ ጌታ አምላክ ይባርክ። አሜን። አንቺንም ይባርክሽ። አሜን። የፕሮግራማችን ተከታታዮች የዛሬውን ፕሮግራም በዚህ ላይ እንፈጽማለን። በሚቀጥለው ሳምንት ደግሞ ክፍል 2 ይዘንላችሁ እንመጣለን። እስከዚያው ድረስ ደህና ቆዩ። ጌታ ይባርካችሁ።